ጤና ይስጥልን የተከበራችሁ የድንበር ሚዲያ ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። ከደቡብ ሱዳን ለአርበኛ ዘመነ ካሴ ደብዳቤ ተላከም። ስለ ፋኖ አንድነት ያሳሰበው የደቡብ ሱዳን ዜጋ ለፋኖ አንድነት የተማጽኖ መልእክት ለአርበኛ ዘመነ ካሴ ልኳል። እናጋራቸዋለን። ከፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አስደንጋጭ መልእክት ተልኳል። ከዚህ በኋላ ቅዘናም አማራ እየተባልን አንቀጥልም፣ ቀጣይ ምናልባትም ከመካከላችን አንዳችን ልታጡ ትችላላችሁ ሲሉ የአማራ የህሊና እስር በፍርድ ቤት አሰምተዋል። በዝርዝር እናጋራችኋለን። ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል ጥሪ ቀረበም። ግዙፉ ላስታ ሳምነው ኮር ታላቅ ድል መጎናጸፉን አስታወቀም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ሳምነው ኮር ከ35 በላይ ያገዛው ሰራዊትን መደምሰሱን አስታውቋል። በዝርዝር እናጋራቸዋለን። ባንዳዎችና ዙፋን ጠባቂ ሰራዊት ላይ ከባድና የማያዳግም እርምጃ የመውሰድ ስራ ተጠናክሮ ይቀጥላል ሲል በሰሜን ወሎ ዞን ዋድላ ወረዳ የሚንቀሳቀሰው የፋኖ ኃይል አስታወቀም። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተናላችኋል። የተከበራችሁ ውድ የድንበር ሚዲያ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ የጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። ግዙፉ ላስታ ሳምነው ኮር ታላቅ ድል ተጎናጸፈም። የአፋብአ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ሳምነው ኮር በአገዛዙ ሰራዊት ላይ ከባድ ቁሳዊ ውድመት ማድረሱን አስታወቀም። በዚያ ወደ ውጊያ ከ35 በላይ የአገዛዙ ሰራዊት በመደምሰስና ከ40 በላይ የሚሆኑ የአገዛዙ ሰራዊት በማቁሰል ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ክንፍ የሆኑ እሸት ክፍለ ጦር፣ ወባንታ ባተ ክፍለ ጦር በመደራጀት ላይ ያለ አህድ ራስ አንችም እንዲሁም ነብረ ተወርዋሪ ኮማንዶ ብርጌድ በጋራ በመናበብ አደረጉት አውደ ውጊያ ከ35 በላይ የአገዛዙ ሰራዊት ሲደመሰስ ከ40 በላይ ቁስለኛ ይዞ ወደ መጣበት እግራው ጭኝ ብሎ ፈርጥጧል። የአገዛዙ የሰሜን ምስራቅ ዕዝ የ65ኛ ክፍለ ጦርና የ61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ወረዳ ሸምሻ ቀበሌ ላስታ አየር ማረፊያ ከተማ በማድረግ የእሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት ወደ ገለስቶ ቀበሌ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ከኮራችን ክንፎች በሆኑ ሌሎችም ክፍለ ጦሮችና ብርጌዶች ጋር በመናበብ በጠላት ላይ ኪሳራ ደርሰውበታል። በዚህ ውጊያ ላይ እሸት ክፍለ ጦር በልዩ ስሙ እገረፍ ተወካይ መንደር ማዶ ራምባ ተብሎ በሚጠራበት ቦታ ሸፍና የተዋጋች ሲሆን ወባንታ ባተ ክፍለ ጦር፣ ራስ አንችም ክፍለ ጦር፣ ነብሮ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ከተማ ወደ ጋሸና የሚወስደውን አስፓልት መንገድ በተለምዶ በርታ ግራኝ እምባ ቻይና ካምፕ ድረስ በመዘርጋት ጠላትን ሲያራግፉት ውለዋል። ህዳር 17 2018 ዓ.ም ከ5 ሰዓት እስከ አመሻሽ 9 ሰዓት ከ30 ከ4 ሰዓት በላይ በፈጀ ትንቅንቅ ከ35 በላይ የጠላት ኃይል ሲደመሰስ ከ40 በላይ ቁስለኛ ማድረግ ተችሏል። በዚያ ወደ ውጊያ ጠላት የእሸት ክፍለ ጦር ለማፈን አቅዶ የመጣ ቢሆንም ባላሰበውና ባልጠበቀው መንገድ ራሱ ታፍኖ በወገን ክንድ ሲቀጠቀጥ ውሎ ወደ መጣበት ሽምሻ ቀበሌ ላሊበላ አየር ማረፊያ ፈርጥቶ ተመልሷል። በዚህ ውጊያ ጠላት ሽምሻ ቀበሌ ኬኒሸር ከሚባል ቦታ ላይ 120 ሞርተር አጥምዶ በሚወረውረው ቀምቦላ እርፋና ተካይ መንደር አካባቢ በንጹሃን ዜጎች ላይ አካላዊና ቁሳዊ ጉዳት አደርሰዋል። በትናንትናው ዕለት የዚህ ኮር አካል የሆነችው ማረጉ ተማረ ክፍለ ጦር በአገዛዙ ሰራዊት ላይ አካላዊና ቁሳዊ ኪሳራ ማድረሱ መዘገባችን ይታወሳል። ወደ ሌላው መረጃችን ስናልፍ ባንዳዎችና ዙፋን ጠባቂ ሰራዊት ላይ ከባድና የማያዳግም እርምጃ የመውሰድ ስራ ተጠናክሮ ይቀጥላል ተባለ። በሰሜን ወሎ ዞን ዋላ ወረዳ ሂሮሽማና ናጋሳኪ ሲያደርግ የነበረ ባንዳ ጥቁር ፋሽስት ሎሌና በርካታ የሚኒሻና የመከላከያ ሰራዊቶች በአንድም በሌላም ተሸኝተዋል። የአማራ ሳር ቅጠሉ ምድሩ ሰማው ሁሉ ጠላትን እየተፋለመም ይገኛል። ህዳር 17 2018 ዓ.ም በዋድላ ወረዳ በሚኒሻ አስተባባሪና ኮማንዶ የሆነው ሰይድ ስጦታውና 5 የሚኒሻ አባል እንዲሁም የፋሽቱ መከላከያ መቶ አለቃና 7 የመከላከያ ሰራዊቶች የሞቱ ሲሆን 5 ሚኒሻ ቁስለኛ፣ 3 መከላከያዎች ቁስለኛ ሆነዋል። ኮንዶኬት ሚካኤል በተባለ ቦታ ላይ በመኪና ተጭነው ሲጓዙ ተሽከርካሪ ተገልብጦ ወደማይቀረው ዓለማቸውም ተጉዘዋል። ኮማንደር ሰይድ በዋድላ ወረዳ የሚታወቀው ከስሙ በላይ ቀድሞ የሚጠራበት የአማራን ንጹሃን መግደል፣ በመዝረፍና በመጨፍጨፍ እንዲሁም ሴቶችን አስገድዶ በመድፈር ነበረ። ሰይድ የፋሽስቱ የአቶ አብይ አህመድ ታማኝ ተላላኪ ሲሆን
የአማራ ህዝብ ግንባር ቀደም ጠላት ሆኖ ሌባ ጎማ ተጭኖት እስኪሞት ድረስ አጸያፊ ተግባሩን ይፈጽም ነበር። ፋሺስቱ በሰጠው ስልጣን የግል ቂም በቀል የሚወጣበት የፋሺስቱ ደጀንነት ተጠቅሞ እንደነበር ታሪክ ይናገራል። የሰይድ ባንዳነት የታሪክ ፍጻሜ የተደመደመው እስከ ከርሰ ምድር በዘለቀው የሎሌነት ተግባሩ ሆኗል። ከፊደልና ከትምህርት ታቅቦ የተፈጠረውን ሰይድ ከመቃብር በላይ ከሚጫነው ሸክም በላይ ያልነጠፈ የባንዳነት ታሪኩ ሰባተኛ መሬትን ሰርስሮ የተነጠፈው ጥቁር የታሪክ ባለቤት ፈጻሚም ነበረ። ወደ ሌላ መረጃችን ስናልፍ ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል ጥሪ ቀረበ። ሰሞኑን የሰው እጅ በመጥረቢያ ሲቆርጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም ይፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉም ሊፈጽም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገው ሰራዊት በአማራ ክልል ያሰማራው የብልጽግናው መዋቅር አፈቀላውጤዎች ይህንን አጋጣሚ መጠቀም የፋኖ መዋቅርን እየከሰሱም ይገኛሉ። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አካላት እንኳን በምንም መመዘኛ ልዩነት ሳያደርግ ፈጽሞ ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችን በማይገልጽ መንገድና መዋቅራችን በማያውቀው ድርጊት መነሻነት በተከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን። አገዛዙ በደረሰበት የዲፕሎማሲ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉትን ወንጀሎች ማጋለጥ በተጀማመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባቱ ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘውትር ስልቱ መሆኑ ይታወቃል። የፋኖ የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎችም የጥፋት መዋቅሮቹ አረመኔ ነፍስ ገዳዮችን በማዘጋጀት በቡድን ሴቶች መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንን በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል። ከሰሞኑም በአማራ ክልል እየፈጸማቸው ያሉትን ድርጊቶችን በቅርቡ በአርሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ ያገዛዙ ስልት ነው። ለአብነትም በምዕራብ ጎጃም ዞን ሰከላ ወረዳ ንጹሃን በመረሸንና ምላሳቸውን በመቁረጥ ግንቦት 9 2016 ዓ.ም በሰሜን ሸዋ በረከት ወረዳ መጠህ ብላ ከተማ አድዬ አክሊል የተባለች ግለሰብ በቡድን አስገድዶ ከደፈሩ በኋላ ጦቷንና እጆቿን ቆራርጠው በአሰቃቂ ሁኔታ በመግደል አረመኔነት አሳይቷል። በመሆኑም መላው የኢትዮጵያ ሕዝብና ዓለም አቀፍ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙት ያሉትን አሰቃቂ ድርጊት እንዲያወግዝና ገለልተኛ መርማሪ ቡድን እንዲያቋቁምና ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እናረጋግጣለን ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አስታወቀ። ወደ ሌላው መረጃችን ስናልፍ ኩርኩር ከተባለ ደቡባዊ ሱዳን ለአርበኛ ዘመነ ካሴ የተላከ ደብዳቤ ስለ ፋኖ አንድነት ያሳሰበው የደቡብ ሱዳን ዜጋ ለፋኖ አንድነት የተማጽኖ መልእክትም ጽፏል። ደብዳቤውን ሲገልጽ ክብሩነቶ እንደ ደቡብ ሱዳን ተቆርቋሪ ዜጋ በጥልቅ አክብሮትና በሀገር ወዳድነት ይህንን ጽሑፍ እንድጽፍ ያነሳሳኝ ለህዝብ አማራዊ ፍቅርና በእናንተ አመራር የአማራ ህዝብ አሁንም ሰላሙን ደህንነቱና ፍትህን የማስፈን እድል እንዳለው በማመን ነው። ክብሩነቶ ህዝባችን በአንዳንድ ማህበረሰባችን ውስጥ ወሳኝ ተግዳሮቶች እያጋጠሙት ነው። በፋኖ ውስጥ ያለው ማህበራዊ አንድነትና የስምምነት ተደራሽነት ውስን ነው። መሬት ላይ ያለው እውነት ብዙ መከናወን እንዳለበት ይነግረናል። እናም ጊዜ ትልቅ ጠቀሜታ አለው። ከዚህ ላይ በሚከተሉት ቀጣይና ለወቅታዊ እርምጃ አክብሮት ይገባል እላለሁ። የአማራ ህዝብ የወደፊት ዓላማ ማጠናከር፣ የፋኖን ሰላም ማረጋገጥ ትልቅ ጉዳይ ነው። በማህበረሰብ ደረጃ አንድነት ማምጣት ያስፈልጋል። ተራ ዜጎች ማለትም የትግሉ ደጋፊ ማህበረሰብ መንግስት መር እንዳላቸው እንዲሰማቸው በተለይ በትግል ሜዳ ማህበራዊ አንድነትን ማሳደግ አስፈላጊ ነው። አገራዊ አንድነትን ማጎልበት፣ ጎሰኝነትን፣ ወገንተኝነትና የፖለቲካ መለያየትን ተስፋ ማስቆረጥ እንዲሁም ሁሉም የአማራ ህዝብ በአንድ ሰንደቅ ዓላማ ስር እንደ አንድ ህዝብ እንዲታይ ማበረታታት ይኖርበታል። ክብርነቶ ታሪክ እንደ ነፃ አውጭ አራማጅ መሪ አድርጎ አክብሮታል። የኔ ትውት ጥያቄ ከሚሊዮኖች መካከል እንደ አንድ ዜጋ ወደ ዘላቂ ሰላም፣ ደህንነትና ብልጽግና ወደ አዲስ ምዕራፍ ይምሩን። ፋኖ የተባለው ኃይል እየመራ ስትቀጥል እግዚአብሔር ጥበብና ብርታት እንዲሰጥም እመኛለሁ ሲል ከአክብሮት ጋር የደቡብ ሱዳን ተቆርቋሪ ዜጋ ለአርበኛ ዘመነ ካሴ ግልጽ ደብዳቤ ጽፏል።
ወደ ሌላው መረጃችን ስናልፍ ከፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የተላለፈ የመጨረሻ መልእክት። ከዚህ በኋላ ቅዘናም አማራ እየተባል አንቀጥልም። ቀጣይ ምናልባትም ከመካከላችን አንዳችን ልታጡ ትችላላችሁ። ከመጋፈጥ ወደ ኋላ አንልም። ይሄ ሰውዬ ይብቃን ሲሉ የተከበሩ ዮሐንስ ቧያለው ተናግረዋል። የተከበሩ ዮሐንስ ቧያለው ህዳር 16 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ በቀረቡበት ወቅት የቂሊንጦ ማረሚያ ቤትና የግቢው ጥበቃና ደህንነት ኃላፊ ድሪባ ሰንበታን በተመለከተ ካቀረቧቸው አቤቱታዎች መካከል ክቡር ዳኞች ልታዳምጡን ይገባል። መስማት ካልቻላችሁ ግን ከዚህ በኋላ በሕይወታችን ጉዳይ ኃላፊነት የምትወስዱት እናንተ ናችሁ ብለዋል። ዳኛው አቤቱታችሁን በጽሑፍ አቅርቡልን ሲሉ የሰጡትን ምላሽ ትንሿን ይህችን ስሙን ይህን እናንተ ሌላውን መንግስት እንደሚያደርገው እናውቃለን። ከዚህ በፊት የተፈቀደው መብታችን ሳይነካ ተፈጻሚ ይሆን ብላችሁ ትዕዛዝና አለፍ ብላችሁም ምክር ጭምር መስጠታችሁ እየታወቀ ነገር ግን እስካሁን አንድም ትዕዛዝ ተፈጻሚ አልሆነም። ድሪባ ሰንበታ ብትከሱ ምን ታመጣላችሁ? ከላይ እስከታች ያለውን እኛ ነን ያሉትን ተግብሮታል። ቤተሰብ ጥየቃ የለም። ቤተሰቦቻችን ቢመጡም ምግብ እንደ ውሻ ጥለውልን እንዲመለሱ ነው የሚያደርጉት። ግፍና መከራ፣ ወከባ፣ ስድብና ማስፈራራት በእኛ ላይ ብቻ ሳይሆን በቤተሰቦቻችን ላይ ጭምር እንደቀጠለ ነው። ከዚህ በኋላ ቅዘናም አማራ እየተባል አንቀጥልም። ቀጣይ ምን አልባትም ከመካከላችን አንዳችን ልታጡ ትችላላችሁ። ከመጋፈጥ ወደ ኋላ አንልም ብለዋል። አትክልትና ፍራፍሬ እንዳይገባ ከልክለዋል። እኛ ኦርቶዶክሳዎች ነን። የ40 ቀን ጾም እንጾማለን። ከጤናም አንጻር ቀለል ያለ ምግብ አትክልትና ፍራፍሬ እንጠቀማለን። በሙዝ ውስጥ ሲም ካርድ ተገኘ ይሉናል። እኛ ምን አገባን? ይህ የኛ ስራ አይደለም። የፌዴራል ፖሊስ ድሪባ ላይ የወንጀል ፍሬ ነገሩን እንዲያጣራ ፍርድ ቤቱ ትዕዛዝ ሰጥቶ ነበር። ፖሊስ ግን እስካሁን አንድ ምርመራ አላደረገም። አቃቢ ሕግ ይህንን እንዴት ያየዋል? የአማራ ሕዝብ የአቃቢ ሕግና የመንግስት አይደለም። የታጠቁ ሽፍቶች ናቸው እየጠበቁን ያሉት። እንድንገደል እንደተፈረደብን ነው የምንቆጥረው። ከአሁን በኋላ ዳኝነት ካላገኘን ቤተሰቦቻችን እየተሰደቡ አማራነት እየተዋረደ አንቀጥልም። ከዚህ ሰውዬ አውጡን፣ ይህ ሰውዬ ይብቃን። ዮሐንስ ቧያለው ለከፍተኛ ፍርድ ቤቱ ተናግረዋል። ወደ ሌላው መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 105ኛ ኮር በ66ኛ ክፍለ ጦር ቀጠና ጊዜያዊ መንግስት አመራሮች ጋር ጥልቅ ውይይት አደረገ። በ66ኛ ክፍለ ጦር ቀጠና በጃዊ ፓዊና ዳንጉር ወረዳ ጊዜያዊ መንግስት አመራሮች የእርስ በርስ ትውውቅ ተግባርና ኃላፊነት በተመለከተ እንዲሁም በቀጣይ የስራ አቅጣጫ ዙሪያ ሰፋ ያለ ውይይት የድርጅቱ አመራርና የ105ኛ ኮር አመራሮች በተገኙበት ተደርጓል። በተደረገ ውይይት ከ3 ወረዳዎች ማለትም ከመተከል ዞን ፓዊና ዳንጉር ወረዳና ጃዊ ወረዳ ውስጥ በቴዎድሮስ ዕዝ የተቆጣጠረውን ሙሉ የቀበሌ መዋቅር ፍትህ የመስጠት የማስተዳደር መሰል ህዝባዊ ገለልተኞች እንዲሁም የተለመደ የዕለት ከዕለት ተግባራትን ህዝባዊ አገልግሎትና ህዝባችን ከድርጅታችን የሚፈልገውን ሁሉን አቀፍ ግልጋሎት በተገቢው ሁኔታ ለማከናወን ያስችል ዘንድ ለጊዜያዊ የወረዳ አመራሮች መመሪያ ሰጥቷል። የስምሪት አቅጣጫም ተቀምጧል። በዚህ አጋጣሚ ከላይ በተጠቀሱ ወረዳዎች የቀበሌ መዋቅር ሙሉ በሙሉ መፈራረሱ የሚታወቅ ሲሆን በምትኩም የፋኖ ነጻ ወረዳ በማስፋት ጊዜያዊ መንግስት መዋቅር ከዋና አስተዳዳሪ ጀምሮ እስከ ቀበሌ የፍርድ ሸንጎ መዋቅር በመዘርጋት ሰፊው የማህበረሰብ ክፍል በድርጅታችን መመሪያ መሰረት ተገቢውን አገልግሎት እያገኘ መሆኑን ማሳወቅ እንወዳለን። ድርጅታችን ይህንን ተግባርና ኃላፊነት ከመቼውም ጊዜ በበለጠ የጀመረውን መዋቅራዊ እንቅስቃሴ በቀጣይ ነጻ በሚወጡ ቀጠናው ሁሉም አጠናክሮ የሚቀጥል መሆኑን እንገልጻለን ሲል አስታውቋል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘው። ጤና ይስጥልኝ።